ዋትስአፕ ጋይስ እንዴት ናችሁ? ሁሉ ሰላም አማን ናችሁ? እንዴት ናችሁ? እሺ ዛሬ ደግሞ በሌላ ስፖርት መጥተናል። እንግዲህ ከጓደኞቼ ጋር በመሆን ዛሬ ደግሞ የፊት ለፊት እጅ በተለምዶ የሚባለው ወይም ደግሞ የባይሰፕስ የኛ ምርጥ 5 ስቴፖችን እንሰራለን። ዝግጁ ናችሁ? ዝግጁ ከሆናችሁ የመጀመሪያው ኤክሰርሳይዛችን የሚሆነው ስፓይደር ከርል ነው። በዛ እንጀምራለን። ዳይ ወደ ስራ፣ ምንም ጊዜ አናጠፋም። እሺ ይሄን የምንሰራበት ትልቁ ሪዝን ምን መሰላችሁ? ቆመን በምንሰራበት ጊዜ ከርል በምናደርግ ጊዜ ሰውነታችን ብዙ ጊዜ የመንቀሳቀስ ባህሪ ያለውና ስፓይደር ከርል ይሄን በጣም ይቀርፍልናል። ቦዲያችን ሼክ እንዳይሆን ያደርጋል። ስለዚህ ስፓይደር ከርል በምንሰራ ጊዜ እስከ 75 ዲግሪ ከፍ ካደረግን ላይክ በዚህ መልኩ የፊት ለፊት ጡንቻ ክፍላችንን በደንብ ማሰራት እንችላለን። ለዛ ነው ስፓይደር ከርልን የምንመርጠው። ስፓይደር ከርልን ከ12 እስከ 15 ባሉ 4 ድግግሞች በመስራት የፊት ለፊት እጃችንን በጣም ሂውጅ ወይም ፓምፕ ማድረግ እንችላለን። ሶ we have to do this morely to biceps ለባይሰፕስ የሰውነት ክፍላችን ይሄን በጣም ብንሰራ ይመረጣል። እየሰራችሁ ነው ወይ? እሺ ስፓይደር ከርልን እንቀጥላለን። ራሱን ነው ስፓይደር ከርል። ስለዚህ ብዙ ጊዜ የፊት ለፊት እጅ በምንሰራበት ጊዜ አይደርስም። ታውቃላችሁ የሰውነት ክፍላችን አንዳንድ ጊዜ አሁን ለምሳሌ በጣም ሾርት አለ፣ ሎንግ አለ ባይሰፕስ ክፍል። ግን ይሄ ለሁለቱም ክፍል ወይም ደግሞ በጣም አሪፍ ለምንለው የባይሰፕስ ክፍል በጣም በትክክል የሚያሰራን ይሄ ነው። በቃ ምርጥ ነው የምላችሁ የመጨረሻ ምርጥ የሆነ የኤክሰርሳይዝ አይነት ነው ወይም ደግሞ የባይሰፕስ ክፍል ነው። ስለዚህ ባይሰፕሳችንን በደንብ ያሰራል። እንደምታዩት ነው ሰውነታችን ምንም ስለማይንቀሳቀስ ሁሉም ጭነት ወይም ሁሉም ክብደት የሚሆነው እጃችን ላይ ነው። ስለዚህ ከርል በምናደርግበት ጊዜ ደግሞ የባይሰፕስ ክፍላችን በጣም በትክክልና በምርጥ ሁኔታ ይሰራልናል ማለት ነው። እሺ ይሄን እንዳልኳችሁ ነው። ስለዚህ ከ12 እስከ 15 እየሰራችሁ በአራት ድግግሞች ስፓይደር ከርልን ስሩ። ነገር ግን እስከ 15ም ሰርታችሁ ሰውነታችሁ ካላበቃ የመጨረሻዎቹ ሶስት ወይም ደግሞ ሁለት ብትጨምሩ የመጨረሻ ስሜቱ ተሰምቶን ወይም ደግሞ እጃችን ዝሎ ምንሰራት ያቺ 2-3ቷ ትልቅ ቫልዩ ስላላት ለባይሰፕስ ክፍላችን እሷን በደንብ ብትሰሩ የተሻለ ነው። ይህን ክፍል በደንብ ደጋግሜ እንድታዩ ወይም ደግሞ እንዲሰሩ ማደርገው ለሰውነት ለፊት ለፊት እጃችን ወይም ደግሞ ለፊት ለፊት የባይሰፕስ ክፍላችን ኢትስ ሞር ኢምፖርታንት። ሶ በጣም ፕሮግሬሲቭ የሆነ የባይሰፕስ ክፍል እንዲኖረን ወይም ደግሞ የፊት ለፊት እጅ እንኖረናል። ይህን ስፓይደር ከርልን በደንብ አዘውትሩ። ይህ እንደምታዩት ነው እንግዲህ ሰውነቱ ስለማይንቀሳቀስ እዚህ አካባቢ ምንም እንቅስቃሴ ስለሌለ ሁሉም ክብደት ወይም ሁሉም ጫና የሚሆነው የፊት ለፊት እጁ ላይ ነው። ስለዚህ የፊት ለፊት እጁን በደንብ ማሳደግ ይችላል። ብራቮ። ኦልራይት ጋይስ ሰከንድ ወይም ደግሞ የሁለተኛው ኤክሰርሳይዛችን ሆነው ፎር ባይሰፕስ ሲቲ ከርል የሚለው ነው። ወይም ደግሞ ቆመን ብዙ ጊዜ ምንድነው እኔ ሪኮመንድ ማድረጋችሁ ቆመን በምንሰራበት ጊዜ ለባይሰፕስ በምንሰራበት ጊዜ ብዙ ጊዜ የሰውነት አዳፕሽን ወይ ሰውነታችን እንቅስቃሴ ስለሚኖር ተቀምጠን ይሆናል አይደል? እንቅስቃሴ ሳይኖር በምንሰራበት ጊዜ ሙሉ በሙሉ ጫናችን እጃችን ላይ ይሆናል። ላይክ ቆመን በምንሰራበት ጊዜ ግን የሰውነት ሞሽን ስለሚኖር እንቅስቃሴ ስለሚኖር የፊት ለፊት ክፍላችን ወይም ደግሞ ማሳደግ የምንፈልገውን ክፍል ማሳደግ አንችልም። ሶ ሲቲ ከርልን መረጥኩበት ምክንያት ቁጭ ብለን ስንሰራ የባይሰፕስ ክፍላችን በደንብ ይሰራል። አዙረንም ሆነ በዚህኛው መስራት እንችላለን። ስለዚህ ሲቲ ከርልን ስንሰራ በደንብ ከርል እናደርግና ይኸው ይኸው እንደዚህ ነው የምንሰራው። ቁጭ አንልም፣ ለወገባችን አስፈላጊ ስላልሆነ ወይም ደግሞ ለዚህ ስቴፕ አስፈላጊ ስላልሆነ በእንደዚህ አይነት በምንሰራበት ጊዜ ግን በጣም የሆነ ለውጥ ማምጣት እንችላለን። ልክ እንደዚህ በጣም አሪፍ። ይህንም በጣም በተደጋጋሚ በመስራት
ቅድም ካልኳችሁ ስቴፕ ጋር ይህንን በተደጋጋሚ በመስራት የተሻለ የሰውነት ባይሰፕስ እንዲኖረን ያደርጋል። እሺ ጎ ተመሳሳይ ነው። ይሄም የሰውነት ክፍላችን በደንብ እንዲሰራ የባይሰፕስ ክፍላችን በደንብ እንዲጠነክር ይሄን ስቴፕ በደንብ ብናዘወትር አሪፍ ነው። ይሄው እንደምታዩት ባይሰፕስ በተሻለ መልኩ ይሰራል። ስለዚህ ይሄን እስከ 4 እስከ 8 ወይም ደግሞ ከ4 እስከ 6 ባሉ ድግግሞች 12 ወይም 15 በስራት ባይሰፕስ ክፍላችንን በደንብ ማሳደግ እንችላለን። ጎ በጣም አሪፍ በጣም አሪፍ። ሄድ ይሄን ነው የምላችሁ። ይህ ስሜት እስኪሰማችሁ ድረስ እስከ መጨረሻዋ ዙር እጆቻችን መስራት አለባቸው ወይም ደግሞ ከርል ማድረግ አለባቸው። የመጨረሻው ፔን ወይም ደግሞ የመጨረሻው ስሜት ተሰምቶን ምናደርጋት ወይም ምናነሳት ክብደት ለሰውነታችን ትልቁን ሚና ትይዛለችና እሷን እንዳትረሱ። እሺ ወደ ሶስተኛው ስቴፕ እናልፋለን። ሶስተኛው ስቴፕ የሚሆነው ፕሪቸር ከርል ነው። ፕሪቸር ከርልን የምንመርጥበት ምክንያት ላይክ አሁን ለምሳሌ ይሄን ባርቤል ይዤ ቆሜ በምሰራ ሰዓት የሰውነት እንቅስቃሴ ይኖራል። ብዙ ጊዜ ስፖርት ቤላ የሚዘወተሩ ስህተቶች ምንድናቸው? ቆመን በምንሰራበት ጊዜ ሰውነታችን ብዙ ጊዜ እንቅስቃሴ ይኖረዋል። ስለዚህ ፕሪቸር ከርል አስፈላጊነቱ እንቀመጣለን። በሙሉ በሙሉ ጉልበታችን ወይም ደግሞ አቅማችን የሚሆነው የፊት ለፊት እጃችን ላይ ነው። ስለዚህ የፊት ለፊት እጃችን በሚሰራበት ጊዜ የተሻለ ለውጥ ማየት ስለምንችል ለፊት ለፊት እጃችን በጣም አስፈላጊ ከምላቸው ስፖርቶች ወይም ኤክሰርሳይሶች መካከል ሶስተኛው ፕሪቸር ከርል ነው። ስለዚህ ይህንም አብረን እናያለን። እስቲ ጎ ፕሪቸር ከርል አስፈላጊነቱ ለዚህ ነው። የተሻለ የፊት ለፊት ባይሰፕስ እንዲኖረን ሙሉ በሙሉ ሎዳችን ወይም ደግሞ አቅማችን የሚሆነው እጃችን ላይ ነው። በዚህ እናስደግፋለን፣ ወደዚህ ይመጣል። ስለዚህ የሚንቀሳቀስ አካል አይኖርም። ሙሉ በሙሉ ጫናችን የሚሆነው ምንድነው? እጃችን ላይ ነው። ስለዚህ የፊት ለፊት እጃችንን በደንብ ማሰራት እንችላለን ማለት ነው። ጎ ይህንም ተመሳሳይ በሆነ ከ12 እስከ 15 ባሉ ቀለል ባሉ ኪሎች፣ ያው ጀማሪ ከሆናችሁ ቀለል ባሉ ኪሎች፣ መሀል ላይ ደግሞ ያላችሁ ትንሽ ክብደት እየጨመራችሁ በየቀኑ ክብደታችሁን እየጨመራችሁ ማንሳት አለባችሁ ማለት ነው። ይህን በሳምንት ከ3 እስከ 4 ጊዜ ብንሰራ በጣም የተሻለ ባይሰፕስ ወይም ደግሞ የፊት ለፊት እጅ ይኖረናል። ጎ በጣም አሪፍ በጣም አሪፍ በጣም አሪፍ። እጆቻችንን በደንብ እንዘረጋለን። ያ ይሄን አይታችኋል አይደል? እጆቻችንን በምንዘረጋበት ጊዜ ምን ያህል የሰውነት ክፍሎች እንደሚሰራዩ። ስለዚህ የተሻለ ባይሰፕስ እንዲኖረን የሰውነት ክፍሎቻችን ይበልጥ ጫና መፍጠር አለብን። ሂውጅ ለማድረግ ወይም ደግሞ ፓምፕ ለማድረግ ያሰብነው የሰውነት ክፍላችን ላይ በደንብ ጫና ካልፈጠረን አይመጣም ለውጡ። ስለዚህ ጫና በደንብ መፍጠር አለብን፣ በደንብ ማስጨነቅ አለብን። ጎበዝ። እስቲ በጣም አሪፍ። እሺ እንግዲህ በዚህ መልኩ ሰርተናል። የፊት ለፊት እጃችንን በምን ያህል መንገድ ሂውጅ ማድረግ እንደምንችል አይተናል ማለት ነው። ይሄን እንግዲህ ቀድሜ እንደነገርኳችሁ ነው። ብዙ ጊዜ ያው ቆመን ባርቤል በምንሰራበት ጊዜ እንቅስቃሴ ስለሚኖር የሰውነት ይሄን ብናዘወትር ስለማይኖር እንቅስቃሴ የሰውነት ክፍላችን ላይ በደንብ ጫና ማሳደግ፣ የፊት ለፊት እጃችን ላይ ጫና ማሳደግ እንችላለን። እሺ ስለዚህ ወደ አራተኛው ስቴፕ ከመሄዴ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ወይም በየቀኑ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ከፈለጋችሁ የደወል ምልክቷን መንካት። ክፍላችሁ የትኛውን ነው ማሳደግ የምትፈልጉት? የትኛው ፓርት ላይ በደንብ አተኩሬ እንዲሰራ ትፈልጋላችሁ? ኮመንት አድርጉልኝ ወይም ደግሞ አሳውቁኝ። ስለዚህ በደንብ እንሰራለን ማለት ነው። እሺ ወደ አራተኛ ክፍላችን ወይም ኤክሰርሳይሳችን እናልፋለን። እሺ ፎርዝ ዋን የሚሆነው ወይም ደግሞ አራተኛው ስቴፓችን የሚሆነው ምንድነው? ያው በኬብል ነው ከርል የምናደርገው። ቆመን ያው እስካሁን ቁጭ ብለን ነበር ስንሰራ የነበረው። አሁን ደግሞ ቆመን ምን እንዳደርጋለን? በኬብል
ላይክ በመሳብ የፊት ለፊት ጡንቻችንን ለማሳደግ በደንብ ስለዚህ በደንብ ከርል እናደርጋለን በዚህ እሺ አራተኛው ስቴፓችንን እስቲ አብረን እናያለን ምንም ጊዜ ሲሆን ሰውነታችን ምንድነው መንቀሳቀስ የለበትም ብዙ ጊዜ ጅም ቤት ላይ የሚሰሩ ስህተቶች እነዚህ ናቸው ሰውነታችን በፍጹም መንቀሳቀስ የለባቸው በቃ ይኸው እንዲህ እንቆማለን አቋቋማችንን እናሳምራለን ስለዚህ እጆቻችን ሳይንቀሳቀሱ ወይም ደግሞ ይሄ ሳይላላ ሰውነታችን እዚሁ ላይ እንዳስደገፍን እዚሁ ላይ እንደተደገፈ ማጫወት ብቻ ነው ወደፊት ማጫወት ልክ እንደዚህ በጣም አሪፍ እንደዚህ ማጫወት ነው እንግዲህ ሌላ የተለየ ነገር የለውም ስለዚህ እንደዚህ በማጫወት የተሻለ የፊት ለፊት ክፍላችንን ማሳደግ እንችላለን ማለት ነው ሁን ችግር የለውም በጣም አሪፍ ምርጥ ነው ስለዚህ ይሄን ድግግሞሽም ተመሳሳይ በሆነ መልኩ ከአራት ዙር ባላነሰ ወይም ባልበለጠ ሁኔታ ሆኖ ከ10 እስከ 12 ባሉ ድግግሞሽ እስከ 15 በማድረግ የባይሴፕስ ክፍላችንን ማሳደግ እንችላለን እንግዲህ ይሄን ይመስላል የባይሴፕስ ክፍላችንን እሺ ለአምስተኛው ዝግጁ ናችሁ ለአምስተኛው ዝግጁ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ አምስተኛው ደግሞ ማንንም ይሰራዋል ብዬ ማላስበው የባይሴፕስ ክፍል ወይም ደግሞ ማንንም አያዘወትሮ ምለው ነው ምነግራችሁ ችላ የሚሉት ነው ሁሉም ችላ ብሎ ሊያልፉት በጭራሽ ችላ ብላችሁ መውጣት የለባችሁ ስቴፕ ብዬ ነው ምናግራችሁ አምስተኛው ምንድነው ከኔ ጋር ነው እስቲ የባይሴፕስ ወይም ደግሞ የፊት ለፊት እጅ ስትሰራ በፍጹም ልትረሳው የማይገባ ወይም ደግሞ በፍጹም ሳትሰራ መውጣት የሌለብህ ምርጡ ኤክሰርሳይዝ ምን መሰለህ ኮንሰንትሬሽን ከርል ምን ማለት ነው ብዙ ጊዜ ይሰበስብልናል ወይም ደግሞ እጆቻ የፊት ለፊት ክፍላችን በደንብ ያሰርልናል የምንለው የሰውነት ወይም ደግሞ የኤክሰርሳይዝ አይነት ሲሆን እኔ ደግሞ በጣም መመክር ወይም አድቫይስ ማድረግ ባይሴፕስ የምትሰራ ቀን በፍጹም መርሳት የለብህም ብዬ ነው ምነግርህ ስለዚህ ኮንሰንትሬሽን ከርል ላይ ምንድነው ብዙ ጊዜ እጆቻችንን ምንድነው እዚህ ጋር ሳይሆን እናስቀምጠው ላይክ ይሄን እዚህ ላይ በማስደገፍ የፊት ለፊት እጆቻችንን ጡንቻችንን ብቻ በማሰራት የተሻለ ቦዲ ወይም ደግሞ የተሻለ የፊት ለፊት እጅ መገንባት እንችላለን ልክ እንደዚህ ማለት ነው በጣም አሪፍ በፍጹም ሳትሰራው እንዳትወጣ የፊት ለፊት እጅ በጣም ሂውጅ እንዲሆን ከፈለክ ይሄን ሳትሰራው እንዳትወጣ ይሄን አድቫይስ አደርጋለሁ በመቀያየር በተመሳሳይ ቁጥር ከ20 እስከ 15 ባለ ተመሳሳይ ቁጥር በሁለት እጆቻችን በመቀያየር መስራት እንችላለን በጣም አሪፍ ስለዚህ ኮንሰንትሬሽን ከርል አስፈላጊነቱ ለዚህ ነው የፊት ለፊት እጆቻችን በደም ያርጉ ለምሳሌ ያሳያችሁ አሁን የፊት ለፊት እጁ ምን ያህል ሲጀምርና የነበረውና አሁን ከሰራ በኋላ ያለው የተወሰነ መሃል ልዩነት አላቸው ስለዚህ ይሄን ነው የምላችሁ የተሻለ የፊት ለፊት እጅ ወይም ደግሞ የተሻለ ባይሰፕስ እንዲኖረን ኮንሰንትሬሽን ከርል በጣም አስፈላጊ ነው ብዬ አስባለሁ በጣም አሪፍ ጎበዝ በጣም አሪፍ ይሄን ሰውነታችንን ባስለመድን ቁጥር ኪሎአችንንም በዛው ልክ እየጨመርን የምናነሳውን ክብደት በማሳደግ ጥሩ የሆነ ፊት ለፊት እጅ እንዲኖረን ያስፈልጋል
ስለዚህ እንደ አድቫይስ ነው የምነግራችሁ ጂም ቤት ውስጥ ገብታችሁ የፊት ለፊት እጅ ስትሰሩ ወይም ደግሞ የባይሰፕስ ስትሰሩ በፍጹም ረስታችሁ መውጣት የለባችሁም። በፍጹም በቃ ይሄን ዘንግታችሁ መውጣት የለባችሁ። ኮንሰንትሬሽን ካር አስፈላጊ ነው ብዬ አስባለሁ። እሺ ዛሬ እንግዲህ 5 ኤክሰርሳይሶችን የፊት ለፊት እጅን አይተናል። 5 እንግዲህ ይበቃል ብዬ አስባለሁ ለዚህኛው ክፍል። በሌላ ጊዜ ደግሞ በደንብ እንገናኛለን። እሺ ምንድነው እስቲ ሐሳብ በደንብ እየሰጣችሁኝ ያው ብዙ ሰዎች ብዙ ኮሜንት ላይ ብዙ ነገር እየጻፋችሁልኝ ነው። እንግዲህ በጻፋችሁት መሰረት የተለያዩ ኤክሰርሳይሶችን እየሰራ ነው። ከዚህ በኋላ ደግሞ የተለያዩ ነገሮች ስለሚኖሩን ቻሌንጆች ስለሚኖሩን ሰብስክራይብ እንድታደርጉና እንድታተርፉብን ነው የምጠይቃችሁ። ዛሬ የነበረን የባይሰፕስ ክፍል ወይም ደግሞ የባይሰፕስ ኤክሰርሳይዝ ይሄን ይመስላል። በሱ ፊትነስ ነን ከአርባ ምንጭ። በጣም እንወዳችኋለን፣ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። ጸጋ ጂም ቤት የነበረን ጊዜ ይሄን ይመስላል። በጣም ነው የምወዳችሁ። ሰላም ሁኑልኝ።